በጣም ስመ ገናና የሆነችው ሀገር በጣም ትንሽ ሀገር ሆና ግን ስመ ገናና የሆነችው ሀገር ዛሬ አስተዋውቃቸዋለሁ። በተለያዩ የምትታወቀው በሎጂስቲክ አቀራረባ በተነሳ ማለት ነው በተለያዩ የዓለም አሉ ከሚባሉ ተርታ ከሚሰለፉ የዓለም ካምፓኒዎች የሚገኙባት ሀገር ማለት ነው በቢራ ምርት ጭምርት ማለት ነው በጣም የምትታወቀው ከ1000 በላይ ከ1500 በላይ ምርቶችን ያላት የቢራ አይነት ምርቶችን ያላት ማለት ነው። የሚገርመው ነገር ዩኒስኮን በጣም ያስደመመ ማለት ነው የቢራዋ ነገር ነግራችሁ አልችልም። ይሄ አንዳንዱ ቢራ ማለት ነው ይሄ አንዳንዱ የሆነ መቀረቢያ መጠጫዎች አሏት ኩባያዎችን አሏት ማለት ነው። በጣም ደግሞ በዓለም ላይ አሉ ከሚባሉ ነገር ደግሞ ቾኮሌት ማለት ነው የቾኮሌት ምርትም በጣም የምትታወቅ ማለት ነው። በዓለም ላይ አሉ ከሚባሉ ቾኮሌት ጣፋጮች ማለት ነው በተርታ የሚሰለፉ ከ1 እስከ 3 የሚሰለፉ ማለት ነው የምትታወቀው ሀገር ነች ደግሞ ማለት ነው። የዓለም የዳይመንድ ገበያ የሚወሰንባት ሀገር ማለት ነው። በጣም ትንሽ የሆነች ሀገር ግን ስመ ገናና በሀብትም ለጆስቲክ ለሰራተኛ ያላት አቀባበል ለሰራተኛ የምትከፍለው ደሞዝም በዩሮፒያን ዩኒየን ውስጥ አሉ ከሚባሉ ሀገር ተርታ ተሰልፋ ትገኛለች። አንደኛ ተሰልፋ ትገኛለች ማለት ነው። እሷ ማለት ቤልጅየም ነች። ቤልጅየም የሚገርመው ነገር ቤልጅየም ማለት ነው ሀገር ከምትሆን ገና 200 ዓመት አልሞላትም። በጣም የሚገርመው ነገር 200 ዓመት አልሞላትም። በዚህ በአጭር ጊዜ ግን በጣም በዓለም ውስጥ አሉ ከሚባሉ የኢኮኖሚ ማዕከል የሆነችው ሀገር ነች። በጣም የሚገርመው ነገር ማለት ነው ቤልጅየም ውስጥ በጣም የሚከብደው ነገር ደግሞ ወደ እናንተ ለስደተኛ ትንሽ ከበድ የሚያደርገው ነገር በስራ ላይ ማለት ነው። ስራ ለማግኘት ልታገኝ ትችላለህ። ኢንተርናሽናል የሆኑ ካምፓኒዎችን ልታገኝ ትችላለህ። የምትናገራቸውን እንግሊዝኛ አድርገህ ስራ ልታገኝ ትችላለህ። ግን በጣም ፈታኝ እና አዳጋች የሆነው ነገር ማለት ነው ቋንቋ ነው። 3 ቋንቋ ነው የሚነገረው ማለት ነው። ፍሬንች ይነገራል፣ ኔዘርላንድ ይነገራል፣ ዶችም ይነገራል ማለት ነው። እነዚህ በሶስቶችም ተከፋፈላ የምትገኝ ማለት ነው። በተለያዩ ወደ ፍሬንች ስቴት ግዴታ ፍሬንች መናገር አለብህ። ፍሬንች ኤሪያ ላይ ስቴት ማለት ነው። ኒዘርላንድ ኤሪያ ስትመጣ ደግሞ ኒዘርላንድ መናገር አለብህ ማለት ነው። የትም ኮሚኒ ውስጥ ገብተህ ከመር ግን በእንግሊዝኛ ልትስተናገድ ትችላለህ። ግን ከሚያስተናግዱህ ነገሮችን በጣም ትንሽሽ ናቸው። እነዚህ ቋንቋዎችን መናገር አለብህ። ዶች ኤሪያ ስቴት ደግሞ ዶችን መናገር አለብህ። እሱ ትንሽ አዳጋች ያደርጋታል እንጂ ቤልጅየም ለሰራተኛ የምትከፍለው ክፍያ እና ለሰራተኛ ያላትን በሕክምናዎችን ኢንሹራንስ ማለት ነው በጣም ለየት የሆነች ሀገር ነች። አመቺ የሆነች ሀገር ነች ማለት ነው። የስራ እድልማ ነግራችሁ አልችልም። በጣም ልክ እንደነገርኳችሁ የሎጂስቲክ አቀራረቧ በጣም አመቺ ስለሆነ ማለት ነው ካምፓኒዎች በሙሉ ወደዚህ ነው የሚዘርፉት። በጣም ታክሲ ላይ ደግሞ የወረደ ታክስ አከፋፈል ስላላቸው ለኢንዱስትሪዎች ማለት ነው። ለሰራተኞች በጣም ከባድ ነው። ታክስ አከፋፈል በጣም ከባድ ነው። ከምታገኘው ገቢ 25% ትከፍላለህ። እሱኛው በጣም ትንሽ አደጋች ያደርገዋል እንጂ የወይዘሮም ጭምርት ማለት ነው። ወይዘሮዋ ትንሽ ኢንቫይሮንመንታል አቀማመጧ በጣም ደስ የሚል አቀማመጥ አለው። ልክ እንደ ሀገራችን ብሉት ልክ እንደ ኢትዮጵያ ማለት ነው። ደጋም ቆላ የሚባል ነገር አለ ማለት ነው። ቤልጅየም አሁንም ተከታተሉ። እናንተ ጋር ፊልሞና ነኝ ከፊላ ሜዳ ገባ በመሆን ማለት ነው። ዛሬ ስለ ቤልጅየሞች እናወራለን፣ ስለ ቤልጅየም ሀገር እናወራለን። ስለዚህ ቤቱን ሰብስክራይብ ያደረጋችሁ ሰብስክራይብ በማድረግ መከታተል ጀምሮላችኋለሁ። እናንተ ጋር ፊልሞና ነኝ ከፊላ ሜዳ ገባ ማለት ነው። እንቀጥል። በጣም የቱሪስትን ሳቢዎችነትን ነግራቻችን ቱሪስት ላይ በጣም አሉ ከሚባሉ ከተማዎችን ደግሞ ስለ ቤልጅየሞችን ከተማዎችን ትንሽ ነግራቻለሁ። በጣም ተርታ የምትገኘው በዓለም ገበያውን ቅልቅ እንዳልኳችሁ ቀደም ማለት ዳይመንድ የሚወሰንበት የዓለም ገበያ ማለት ነው የሆነች በጣም ስመ ገናና የሆነች ከቤልጅየም ከተማ ውስጥ ስመ ገናና የሆነች በብዛት ግን ማታውቋት ልትሆን ይችላላችሁ።
አንትሮፖል ትባላለች። አንትሮፖል በጣም ትንሽ ከተማ ነች፣ ግን በጣም ወደቦችን በዩሮፓ ውስጥ ማለት ነው አሉ ከሚባሉ ወደቦች መካከል አንዱ የሚገኙባት ነው። በጣም ትላልቅ ካምፓኒዎች የሚገኙባት ከተማ ነች። በጣም የዓለም ገበያ ማለት ነው የዳይመንድ ገበያ ማለት ነው እለት ተዕለት የሚዘዋወርባት ከተማ ነች አንትሮፖል እንዴት እንደምትመስል በዚህ አጋጣሚ ስለ ቤልጅየም አንትሮፖል ብዬ ቪዲዮ ሰርቻለሁ። በትንሹ እዛ ገብታችሁ ሰርች ታደርጋላችሁ ማየት ትችላላችሁ ማለት ነው። አንትሮፖል በጣም ቆንጆ ከተማ ነች። በጣም የሀብታሞች ከተማ ነች። በዚህ አጋጣሚ እኔ የምኖርባት ከተማ አንትሮፖል ነኝ። እኔ ግን ሀብታም አይደለሁም ትላለህ እዚህ ጋር። አሁንም ቀጥለናል ማለት ነው። ሲቀጥል ወደ ብራስልስ እንሄዳለን። ብራስልስ የዋናዋ ከተማ መቀመጫ ሆነች ማለት የቤልጅየም ማለት ነው። የቤልጅየም ንጉሱ ፊሊፕ ይባላልና የፊሊፕ የንጉሱ ዋና መቀመጫ ሆነችው ማለት ነው። የአውሮፓ መቀመጫ ሆነችው ማለት ነው ብራስልስ ነች። ብራስልስ ደግሞ በጣም ብዙ ስደተኞች ያሉባት ማለት ነው። አዲስም ሆነ ነባር ስደተኞችን የሚገኙባት ማለት ነው። በየርክበት ቦታዎችን ስደተኛ የምታገኝባት ከተማ ነች። ነግራችሁ አልችልም ስለ ብራስልስ እኔ ተናግሬ አልጠግብም። በጣም ልክ እንደ ዋና ከተማ ሆነችው ልክ ነው የአውሮፓ መቀመጫ እንደሆነችው ማለት ነው። በጣም ስመገናና ነች። ነግራችሁ አልችልም እንዴት አሪፍ እንደሆነች ማለት ነው። በቃ ትንቅ አለ። በቃ የተለያዩ ከተማዎችን አይቻለሁኝ፣ ግን እንደ ብራስልስ የምታክል ከተማ በስመ አብ ወመንፈስ ቅዱስ የለም። በቃ የለም እውነት። ሲቀጥል ደግሞ ሸክልዋ የምትባል ከተማ አለች። እሱም የፍሬንች ኤሪያ ቅድም ልክ እንዳልኳችሁ ሶስት ፓርቲ ነው ያሉ፣ ሶስት ክፋሎች ነው ያሉ። ፍሬንች ኤሪያ አለ፣ ኒዘርላንድ ኤሪያ አለ፣ ዶች ኤሪያ አለ ማለት ነው። ቅድም የነገርኳችሁ አንትሮፖል ብራስልስን እነሱ ብራስልስ እኮ ሁለቱም ፓርቲ ነው። ፍሬንችም አለ ኒዘርላንድ አለ። ደስ የሚለው ነገር ግን ወደ ብራስልስ እንመለስ ማለት ነው። ብራስልስ ላይ ማለት ነው ሶስት ቋንቋ መናገር ትችላለህ። ሶስቱን ቋንቋ ከተናገርክ ስራ ማግኘት በጣም ቀላል ነው። ፍሬንችም ዶችም እና ኒዘርላንድ ማለት ነው። ምክንያቱም የሶስቱም ማዕከል መቀመጫ ስለሆነች ማለት ነው። ሶስቱም ቋንቋ ከተናገርክ ስራ ለማግኘት ኢትስ ኢዚ አይከብድም። ግን ወደ ሸክልዋ ልመለስላችሁ። ሸክልዋ የምትባል ከተማ ማለት ነው እሱ ፍሬንች ኤሪያ ነግራችሁ አልችልም። ፍሬንች ኤሪያ ግዴታ ፍሬንች ካልተናገር ስራ የምትባል አታገኝም በፍጹም ማለት ነው። ስለዚህ አደጋች ያልኳችሁ ልክ እንደ ስራት ያመች የሆነችው ደሞዝ ጥሩ ደሞዝ የምትከፍል ሀገር ሆና ግን ቋንቋ ላይ ትንሽ ከበድ ይላል። ሸክልዋ ሊያጅ አለች። ሊያጅ በጣም ትልቅ ከተማ ነች ግን ልክ እንዳልኳችሁ ፍሬንች ኤሪያ ነች። ቋንቋ መናገር አለበት። ቋንቋ ካልተናገርክ ብዙ ስራ ልታገኝ አትችልም። አዳጋች ያደርገዋል እሱ ትንሽ ማለት ነው። እንደዚህ የምጠቅሳቸው አሉ። ሞኑስ አለች። እሷም የፍሬንች ኤሪያ ነች። ፍሬንች ኤሪያ በብዛት ትላልቅ ከተማዎች ባይዙ 30,000 ስኩዌር ነች። በጣም ነግራችኋል። የመሬት አቀማመጧ ኢትዮጵያ ማለት ነው 30 በ30 ጊዜ ኢትዮጵያን አታክልም። 30 ጊዜ ተራብታ ማለት ነው ኢትዮጵያን ያክል እንደዛ ነው። ገብታችኋል። በኢኮኖሚ ግን በጣም ስመገናና የሆነችው የቶታል ፖፑሌሽን ደግሞ ነግራችሁ ቶታል ፖፑሌሽኗ በጣም 11 ሚሊዮን ነው። 11 ሚሊዮን ነው። ግን ከ11 ሚሊዮን ደግሞ ትክክለኛ የሀገር ዜጋው የሀገር ልጅ ማለት ነው ግማሹ ነው። አያችሁት? ስደተኛ በዚህ አጭር ጊዜ ነው እንደዚህ በጣም ማለት ታዋቂ ሆነችው። አይ ቲንክ ይመስለኛል በብዛት ሰው የሚያውቃት ማለት ነው። ከኔ ጀምሮ እኔ ቤልጅየም ማውቃት ከ2020 ጀምሮ ወደዚህ ነው። በቃ ስመ ገናና የሆነችው በጣም ለስራ አመቺ የሆነችው ብዙ ስደተኛዎች የሚመጡባት ብዙ ስደተኛዎች የምትቀበል ለስደተኛዎች አመቺ የሆነችው ከተማ ምናምን ተብላ የምትመዘገብ በጣም የሚወራላት ከተማ የጀመረችው በ2020 ጀምሮ ነው። እናንተስ ከመቼ ጀምራችሁ ታውቁ ነበር ስለ ቤልጅየም ማለት ነው? ስለ ቤልጅየም ተነግሮ አይጠገብም። ግን ከተማ ለከተማ እየዞርኩኝ አሳያቸዋለሁ፣ እጀምራለሁ። ፓርቲዋን ጀምሬያለሁ። አንትሮፖል ከተማን ጀምሬያለሁ። ሲቀጥል ደግሞ ወደ ሊያጅ እንሄዳለሁ ማለት ፓርቲቱ ሊያጅ እንሄዳለሁ። እሱ ጠብቁ። በቅርብ ከዚህ ቪዲዮ በኋላ ሊያጅ እንሄዳለሁ። በቅርቡ ጠብቁ፣ እሰራላችኋለሁ። ግን አሁን ወደ ቪዲዮ ልመለስ ማለት ነው። ቅድም እንደነገርኳችሁ በጣም ስመገናና የሆነችው በቢራውን አጠማመቅ ነግራችሁ አልችልም። በቢራው አጠማመቅ ከ1500 ቢራዎች ነው ያሏት። ከ1500 ቢራ አይነቶች አሏት። በጣም የሚገርመው ነገር ለዩኔስኮ ያስደመመ ነገር ደግሞ የእያንዳንዱ ቢራ ማለት ነው የእያንዳንዱ መጠጫዎች ነው አላት። ከዛ ውጭ ልክ እንደ ባህል ማጉደል ሆኖ የታየባት ሀገር ነች። በቾኮሌት ዘርፍ ደግሞ ነግራችሁ አልችልም። የቾኮሌት ሙዚየም አላት። በጣም ትልቅ የቾኮሌት ማለት ነው አንደኛ ነች በቾኮሌት ዘርፍ በዓለም ላይ አሉ ከሚባሉ ጣፋጭ ቾኮሌቶችን የሚመረቱባት ሀገር ነች። ነግራችሁ አልችልም። የቾኮሌት ብዛታቸው ደግሞ በጣም ብዙ ነው ማለት ነው።
አንድ ቀን ስለ ቾኮሌቱ ሙዚየም ማለት ነው አስጎብኛችኋለሁ። ገብቼ ምን አይነት ቾኮሌቶች እንዳሉ ምን አይነት የቾኮሌት ጣፋጭነታቸውን ምን ያክል እንደሆነ እዛ ሙዚየም ውስጥ ገብቼ አስጎብኛችኋለሁ። ሲቀጥል ለሰራተኛ ያላት ነገር ደግሞ ለሰራተኛ የታክስ አከፋፈል በጣም ከበድ ይላል። እሱ ደሞዙ ሃይ ሆኖ ግን ታክስ ላይ ትንሽ ሃይ ነው 25% የምትከፍለው። በጣም የሚገርመው ደግሞ ቦነስ የሚባል አለ፣ የሳላሪ ቦነስ ማለት ነው። ፕሪሚየም የሚባል አለ። እሱ በአመታዊ የሚገባልክ ነገር በጣም ሌት የሚያደርጋት ማለት ነው። ባይዘው እሱ ደግሞ ልክ እንደ ገቨርንመንት ግዴታ ነገር ሳይሆን ማለት ነው። ግን ልክ አንተ የምትፈራረንበት ካምፓኒዎችን የውጭ ካምፓኒዎች በብዛት ሁሉም የውጭ ካምፓኒዎች ነው፣ የቤልጂየም ካምፓኒዎች አይደሉም። ሁሉም የውጭ ካምፓኒዎች እና የውጭ ካምፓኒዎችን የራሳቸው አካሄድ አላቸውና አንተ የዛን ሰዓት ምናምን ዲፔንድ የሚያደርገው አንተ የምትፈራረንበት ኮንትራት ነው። ስለ ቤልጂየም ማለት ነው። እዛ አንተ የምትሰራውን ኮንትራት ምናልባት ቦነስ ሊያስገኝ ይችላል፣ ቦነስም ሊያስገኝ ይችላል እና ዲፔንድ የሚያደርገው አንተ የምትፈራረምበት ኮንትራት ነው። እና ቤልጂየም ባጭሯ እችን ትመስላለች። ግን ስለ ቤልጂየም ተናግሬ አልጠግብም። በአጭር ጊዜ ስመ ገናና የሆነችው ቤልጂየም በምን መንስኤ ነው? ባይዘው በኢኮኖሚዋ ነው፣ በሎጂስቲክ በስደተኛ አቀባበሏ ነው። ስደተኛ ለታክስ ያላት ለካምፓኒዎች ታክስ ያላት ነገር በጣም ዝቅተኛ ስለሆነ ማለት ነው። ካምፓኒዎችን መጣው ኢንቨስት በቀጥታ ያደርጋሉ። ሎጂስቲክ ደግሞ አቀራረቧ ሎጂስቲክ እንግዲህ ታውቃላችሁ፣ ስደተኛ ላይ ስደተኛ ትኩረት ታደርጋለች፣ ስደተኛ ትቀበላለች። ሎጂስቲክ አቀራረቧ ተፈታላት ማለት ነው። በዛ ምክንያት በጣም የውጭ ባለሀብቶች ሙሉ ማለት ካምፓኒዎችን ቤልጂየም ይመርጧታል። ቤልጂየም እቺ ትመስላለች። ለማንኛውም በቅርቡ ብዙ ቪዲዮዎችን እንሰራላችኋለሁ። እናንተ ጋር የነበርኩኝ ፊልሞና ነኝ ከፊላሚላ ማለት ነው። ብዙ ስራዎችን እንሰራለን። አዳዲስ ሰዎች ቤቱን ሰብስክራይብ አድርጋችሁ ሰብስክራይብ አድርጉ። እመለሳለሁ። የናቸው ነኝ። ዋን ላቭ